ቁጭ በል። አሁን ደግሞ እማዬ ልጥራት። ምንድን ነው አባዬ? እኔ እንጃ፣ እኔም አልገባኝም የኔ ልጅ። አባዬ አጠገብ ቁጭ በል። ምንድን ነው ነገሩ የኔ ልጅ? አንድ እውነት ልነግራችሁ ነው። እንዴ ንገረን እንጂ አጓጓህን እኮ። ምንድን ነው ቢኒያም? አንጀታችንን በላኸው እኮ። የምትናገረው ነገር ካለ ቶሎ ተናገር። እኔ በጣም ደክሞኛል፣ መተኛት እፈልጋለሁ። መናገር የፈለግከውን ቶሎ ቶሎ ተናገርና እንሂድ። ኮች ልናገር እኮ ነው፣ ግን አንዳንድ ማንጠለጥላቸው ልቦች አሉ። እዛ ብዬ ነው። እነዚህ መልእክቶች ለእኔ የተላኩ መልእክቶች ናቸው እና የላከው ሰው ደግሞ ምን ነው አመመሽ እንዴ? ትንሽ ልቤን እንደ መድከም አለኝ። በቃ ተነሽ ግቢና አረፍ በይ። ጨርሻለሁ። ትንሽ ብቻ ቆየኝ እማዬ። አንተ ልጅ ተወኝ። ይህ መልእክት ለእኔ የሚላክልኝ መልእክት ነው። ዛሬ ዝም ብዬ በቀላሉ ባልፈው ነገ የሚወጣኝ የሚያጠፋኝ ነው። ሁለቱም መልእክት ደግሞ የሚለው የሰራንበትን ክፈለኝ የሚሉ ናቸው። ባለፈው የመጣው ልጅ ነው እንዴ? አዎ የባለፈው ልጅ ነው። ባኪ ባለፈው ውጭ አድርጉ ቀን ተከታተየው ነበረ። አቤት ድረስ መጥቶ በር ሲያንኳኳ አባዬ ታስታውሳላችሁ አይደለ? አዎ አስታውሳለሁ። ከቤት ስወጣ ማንም አልነበረ። አዎ ምክንያቱም እኔ ልጁን ይዤው ነበር። እና ምን ሆነ? ምን ሆነ ማለት ልጁ የሚያመጣውን መልእክት አያውቅም። የታዘዘውን ብቻ ነው የሚያደርገው። ማን ያዘዘው? እንዴ ምን እያልክ ነው ቢኒያም? ከዚህ በኋላ ያለውን እማዬ ታስረዳቸዋለች። እማዬ ለምን ነበር እንዳለ ነገር እኔ ላይ ስታደርጊ ነበር? አድርገሽዋል አለሜ? ማስረጃ አለኝ። አንተ ዝም በል አለሜ። አድርገሽዋል? ምናልባት ለእኔ ካላት ጥላቻ የተነሳ ሊሆን ይችላል። እኔ ግን ምን እንዳደረኳት አላውቅም። ውሸታም ነሽ። በፍጹም እናቴ እንደዚህ አይነት ነገር አታደርግም። ልክ ነሽ፣ እናቴ ስለሆነች አልፈርድብሽም። ግን እኔ ማስረጃ ማቅረብ እችላለሁ። አልጨረስኩም። ተወኝ አንተ ልጅ። እማዬ ተረጋጊ እንጂ። ተይኝ የኔ ልጅ፣ አዋርዶኛል፣ ተዋርጃለሁ። ግን እውነት ነው? አሁን የኔ ልጅ፣ ምክንያቱም እሱ እዚህ ቤት የመጣው ለአንድ ዓላማ ብቻ ነው። ማለቴ አንቺ ነሽ ያን ሁሉ ነገር ስታደርጊ የነበረው?
ለምን? አዎ የኔ ልጅ፣ እሱ እኛን ከዚህ አውጥቶ ጎዳና ለመጣልና ያችን ማኪን ይዞ ለመኖርና ለመኖር ብቻ ነው። እሺ ማኪ፣ አሁን ምንድን ነው የምናደርገው? አሁን ማኪ ሁሉንም ነገር ሰምታለች። ከዚህ በኋላ ከዚህ ቤት የምታስወጣ አይመስልሽም? እሱን ለእኔ ጣዩ የኔ ልጅ። ምን ልታደርጊ ነው? ሆድሽ ውስጥ ያለው ልጅ እስካልወጣ ድረስ ከዚህ ቤት አንወጣም የኔ ልጅ። እማዬ፣ እኔ ይህንን መውለድ አልፈልግም። ማስወጣት ነው የምፈልገው። በጭራሽ የማይሆን ነገር ነው የኔ ልጅ፣ እንዳታስቢው። እማዬ፣ እኔ መውለድ አልፈልግም። የአክሊል ልጅ እያሳደግኩ መኖር አልፈልግም። አክሊል እኮ ክዶኛል። አሁን እኮ ሰርጉ እየተደገሰ ነው ያለው፣ ግን አሁንም ልጁ በሆዴ ውስጥ አለ። ምን? የማን ልጅ? ንገሪኝ፣ የማን ልጅ ነው ያልሽው? በቃ ተይኝ እማዬ። ይሄን ነገር ከኔ ውጭ ማን ያውቃል? አላውቅም እማዬ። አባትሽ ያውቃል? አያውቅም። ይሄንን ነገር ተሳስተሽ ካፍሽ እንዳታወጪው። ተሳስተሽ እንኳን ቢሆን ካፍሽ እንዳታወጪው። የኔ ስሜት አይገባሽም። አሁንም አንቺ ራስሽ ስሜት ብቻ ነው የምታዳምጪው። አትረጅኝም። እሺ ቆይ፣ ጎዳና ላይ እንድንወርቅ ትፈልጊያለሽ? አልፈልግም። ስለዚህ ይሄ ልጅ ሆድሽ ውስጥ መቆየትና በሰላም መወለድ አለበት። እሺ እኔስ እማዬ? ቆይ ህይወቴስ? ምን ትሆኛለሽ? ተቸግረሽ ጎዳና ላይ ከመኖር አይሻልሽም? ቆይ ምንድን ነው ቢኒያም ይሄ ነገር? እኔ በጣም ግራ እየገባኝ ነው። ልክ ነሽ፣ ያስደነግጣል። አንቺ ደግሞ ከኔ በላይ እነሱን ታምኚ ነበር። እሺ ቆይ ይሄንን ማድረግ ምንድን ነው ትርጉሙ? እኔ አላውቅም። ወይ ጉድ! ምን አይነት ነገር ነው በፈጣሪ። እኔ እኮ ደጋግሜ መኘኝ ብዬሽ ነበር። አሁን ሳመንሽ? ቆይ ምንድን ነው ይሄ? እኔ ምንም አልገባኝም። ምኑን ያልገባሽ? ምኑን ያልገባሽ? እማዬ እኔና አንቺን ልታጣላ ከዚህ ቤት ልታስወጣኝ ነው የምፈልገው። ለምን? ምክንያቱም ስለምፈራ፣ ከዚህ ቤት እንዲወጡ ማድረግ ስለመሰላት ነው። እኔ በጣም ግራ ገብቶኛል። በቃ ልተኛ። መድኃኒቶችን ያልሸኩልሽ እንዳለው ማለት እኔና አንቺን ለማጣላት እማዬ ያደረገችው ሴራ ነው። ቢኒያም፣ አሁን ሁሉም ነገር ከአቅሜ በላይ ሆኖ ስልችት ብሎኛል። ልተኛ። ደህና ደር። ደህና ደሪ። ይቅርታ ጋሽ። ድህነት መጥፎ ነው የኔ ልጅ። ማንነትን ሳታስበው ቀይሮ ታገኘዋለህ። አለሜ እንደዚህ አልነበረችም። ያኔ ቤታችን ሲወረስ የሆነ ነገሯ ሲቀየር አይቻለሁ። ተቀይራብኛለች። ግን የሁሉ የሆነው በፍርሃት ነው። በህይወት የሚመጡትን ነገሮች ካልተቀበልካቸው ይቀይሩሃል። እነሱን ለማስተካከል ስትል የማይሆን ሰው ትሆናለህ። አለሜም እንደሱ ነው የሆነችው። ይህኔ ልጅ ቤቷን ንብረቷን ማጣቷን አሜን ብሎ መቀበል አቅቷታል። ታዲያ ለምን እኔ ላይ ጋሽ? ቆይሽ ግን ምን አረኳት? እስኪ አንድ ነገር ልጠይቅህ የኔ ልጅ። አንተ በጣም ርቦሃል እንበል። ራብህን መቆጣጠር አቅቶ ተስገብግበህ ልትጎርስ ስትል አንድ የራበው ሰው ወደ አንተ ቢመጣ ካለ ትንሽ ምግብ አንጻር
ሰውየውን ስታየው ምን ይሰማሃል? የመጣው ሰው ምግብን እንደሚበላብህ አይሰማህም? እንደዛ ነው የምሰማኝ። ስለዚህ ምግብህን ይዘህ ትሸሻለህ፣ ወይም ሰውየው ወደ ምግብህ እንዳይደርስ ለማድረግ ትጥራለህ። ዓለምም ይህንን ያደረገችው ከዚህ የተለየ አይደለም። ገባኝ። ግን እኔ እንደዛ ለማድረግ አይደለም የመጣሁት። አንተ እሷን ከዚህ ቤት ለማስወጣት የመጣ ስለመሰላት አንተን ከሩቁ ለመመለስ ያደረገችው ጥረት ነው። ግን እሱን እሷ አታውቅም። ብትነግራትም አትቀበልህም። እሺ ከሆነ ምን ይደረጋል? ይህን ቤተሰብ ማዳን አለብኝ እኔ ልጅ። እኮ እንዴት አድርገህ? አላውቅም፣ ግን አንድ ነገር ማድረግ አለብኝ። ኪዳኔ። አቤት። እዚህ ስትመጣ ለማንም አልተናገርክም አይደል? አዎ፣ ማንም አያውቅም። ጥሩ። ይህን ነገር እስከ መጨረሻው ማንም ማወቅ የለበትም። እሺ። ጥሩ። አሁን ተከተለኝ። እሺ፣ ግን ወዴት ነው? ጥያቄ አታብዛ፣ አምነህ ተከተለኝ። ከፈለክ ደግሞ ቤት እስከምንደርስ ድረስ የፈለግከውን አስበህ መወሰን መብት አለ። ማለት ጉዞአችን ረጅም ነው። በዚህ ጉዞ መሀል የመወሰን መብት አለ። ወስንና ተራመድ። በየትኛውም ሰዓት እኔም መከተል ካቆምኩ ድጋሚ ወደኛ ስራ አምነ መቀላቀል አትችልም። እስከ መዳረሻ ድረስ ከተከተልከን ደግሞ ይህን ስራ ማቆም አትችልም። ውሳኔው ያንተ ነው። እሺ። ሌላው ነገር እኔም መንገድ ላይ ማዋራት አትችልም። ማለት መንገድ ላይ እኔ እናንተ መተያየት የለብንም። ስለዚህ ምንም ነገር ቢፈጠር እኔን ለማናገር እንዳትሞክር። ውሳኔን ማሳወቅ የለብኝም? ማሳወቅ አይጠበቅብኝም። ከወሰንክ ተከተለኝ። ካልወሰንክ የራስን መንገድ እጥፍ ብለህ መሞከር ትችላለህ። እሺ። ማድረግ አለብህ ኪዳኔ። ቤተሰቦችን ከዚህ ጭንቀት ውስጥ ማውጣት አለብህ። ደህና አደርሽ የኔ ልጅ። ደህና አደርሽ እማዬ። ልዕልት ክፍሏ ስገባ የለችም። በወጣት የት ሄዳ ነው? የለችም እንዴ? እኔም አላየኋትም። እሷን ፈልጌ ነበር የመጣሁት። ላናገራት ፈልጌ ነበር ግን የለችም። በጠዋት የት ሄደች ይሆን? ስትወጣም አላየሁ። እሺ በቃ እየወጣሁ ስለሆነ እደውልላታለሁ። እሺ ደውይላት። እማዬ ይሄ ቤት ቤታችሁ ነው። እባክሽ ፍርሃትሽን አስወግጂ። አንቺም የዚህ ቤት አባል ነሽ። ይገባኛል። እያንዳንዱ የምታደርጊው ነገር ከፍርሃትሽ የተነሳ ነው። ግን ደግሞ ፍርሃትሽ መልሶ ራስሽን እየጎዳሽ እኮ ነው። ቤቱማ የኔ ነው። አንቺ ነሽ የዚህ ቤት ባለቤት ያልሆንሽ ወይዘሮ ማኪ። ወይዘሮ ልልቲ፣ ወይዘሮ ልልቲ፣ ወይዘሮ ልልቲ። አቤት ዶክተር። ምን ነው በሀሳብ ሄድሽ? ጨንቆሻል እንዴ? አዎ ትንሽ ጊዜ ትፈልጊያለሽ እንድታስቢበት? ማሰብ አልፈልግም ዶክተር። አሁኑን ማስወጣት እፈልጋለሁ። ግን ባለቤትሽስ? ባለቤት መምጣት አይችልም። አሁን ሰርግ ላይ ነው ያለው። ኦ የቤተሰብ ሰርግ አለባችሁ? እና ታዲያ ለምን ሰርጉ ሳያልፍ? ባለቤቴ ሊያገባ ነው ዶክተር። ምን? ያስደነግጣል አይደል? በጣም የሚገርም ነገር ነው። አሁን ቶሎ ብለሽ ይሄን ነገር አስወጪ።
ወይዘሮ ልዕልት አሁን በጣም ስሜት ላይ ነሽ። እባክሽ ተረጋግተሽ አስበሽበት ወስነሽ ነይ። ወስኛለሁ ዶክተር፣ እባክሽን ጊዜን አትግደይብኝ። አሁን መጀመር እንችላለን? እሺ ቢያንስ ስልኩን አንሺ። አንቺ ምን ሆነሽ ነው ስልክሽን ማታነሺው? ደህና ነኝ እማዬ። የት ነሽ አሁን ልዕልቴ? የሆነ ቦታ ነኝ፣ ስጨርስ እደውልልሻለሁ። የት ነሽ ልዕልት? እማዬ እደውልልሻለሁ። አሁን ብዙ ማውራት ማልችልበት ቦታ ነኝ። ቻው። እባክሽን ዶክተር አትሚው፣ እንጀምር። ሰው ጤነኛ አይደለም እንዴ? አንሰባክን። ሄሎ፣ ምንድን ነው ስልክ ማታነሳው ኪዳኔ? ለማውራት የማይመች ቦታ ላይ ነኝ። መልሼ እደውልልሻለሁ። ስልኩን እንዳዘጋው ኪዳኔ። ምን ሆነሽ ነው? ችግር አለ እንዴ አለሜ? ልዕልት ካንተ ጋር ናት? እኔ ጋር አይደለችም። ምንድን ነው አለሜ? ልዕልት ጥሩ ቦታ አይደለችም ኪዳኔ። ደውልላትና ቶሎ መድረስ አለብን። ምንድን ነው አለሜ? ምን ተፈጠረ? አላውቅም፣ ዝም ብለህ ደውልላት። እሺ እሺ እሺ። ሄሎ አባዬ። የት ነው ያለሽ የኔ ልጅ? ሆስፒታል ነኝ አባዬ። ምን ነው? ምን ሆነሽ ነው የኔ ልጅ? የትኛው ሆስፒታል ነው ያለሽው? አሁኑን እመጣለሁ። አረ ደህና ነኝ፣ አትጨነቅ። ዝም ብለሽ ያለሽበትን ቦታ ንገሪኝ፣ እመጣለሁ። እሺ? ይቅርታ ወይዘሮ ልዕልት፣ እኔ ይሄን መስራት አልችልም። እባክሽን ዶክተር። አልችልም። እባክሽ አሁን ተረኞች ስላሉብኝ ቦታውን ለተረኞች ልቀቂኝ። ጉዞአችን ረጅም ነው። በዚህ ጉዞ መሀል የመወሰን መብት አለ። ወስንና ተራመድ። በየትኛውም ሰዓት እኔም መከተል ካቆምኩ ድጋሚ ወደኛ ስራ አምነ መቀላቀል አትችልም። እስከ መዳረሻ ድረስ ከተከተልከን ደግሞ ይህን ስራ ማቆም አትችልም። ውሳኔው ያንተ ነው። በቃ እለምነዋለሁ፣ ለልጄ ልድረስላት። ምን አለች ኪዳኔ? ሆስፒታል ናት፣ ወደዛ እየሄድኩ ነው። ምን? ልጄ ምን ሆነች? ተረጋጊ አለሜ፣ ደህና ናት። ተረጋግተሽ ነይ። እሺ በቃ መጣሁ። ምንድን ነው የሆንሽ የኔ ልጅ? አባዬ አልቻልኩም፣ ደህና መሆን አልቻልኩም። ሁሉም ነገር ከብዶኛል። አይዞሽ፣ ተረጋጊ እባክሽ፣ ተረጋጊ የኔ ልጅ። አስጠልቶኛል ሁሉም ነገር አባዬ፣ ሁሉም ነገር አስጠልቶኛል፣ ሁሉም ነገር። አይዞሽ የኔ ልጅ፣ ደርሼልሻለሁ። አይዞሽ፣ ተረጋጊ። ምን ሆነ ነው ልጄ? ምን ሆነሽ ነው ልዕልቲ? ምን ሆነሽ ነው ልዕልቲ? ምን ሆና ነው? አይዞሽ አለሜ፣ ደህና ነች። ምን ማድረግ ነው ያለብን ቢኒ? ማኪ፣ ተረጋግተን ብንፈልገው ሳናገኘው አንቀርም። እንዴ ስንት ቦታ ፈለግ ነው ግን ልናገኘው አልቻልንም። እሺ ከዚህ በኋላ የት እንፈልገው? የሆነ መቀየር ያለብን ነገር ያለ ይመስለኛል ማኪ። ማለት ምናልባት የወንድምሽን ገዳይ እየፈለግን ያለንበት መንገድ እሱ ከኛ እንዲሸሽ እያደረግን ቢሆንስ?
እኮ እሺ፣ ከዛ ምን እናደርግ? ከአባትሽ ጠላቶችን ጀምር። እንዴት ማለት? ማለት ይኸውልሽ ምን ማለት እንደሆነ አሁን ላይ ማን ወዳጅ ማን ጠላት እንደሆነ አናውቅም አይደል? ስለዚህ አባትሽን ሊጎዱ ከሚችሉ ሰዎች እንጀምር። የአባትሽን ጠላት እንፈልግ። እሱን እንዴት ማድረግ እንችላለን? አባትሽን፣ ሌላ ደግሞ የአባትሽን ጓደኞች መጠየቅ እንችላለን። እሺ፣ ጥሩ ሀሳብ ይመስለኛል። ስለዚህ ከምን እንጀምር? አባትሽን ሄደን እናናግረው። ይቻላል። ምንድን ነው ኪዳኔ? ንገረኝ እንጂ ኪዳኔ፣ ምንድን ነው የሆነችው? አለሜ እባክሽ ይሄ ነገር ማብቃት አለበት። የትኛው ነገር ነው ማብቃት ያለበት? የልጃችን ስቃይ ሆና ይሄ ልጅ መውረድ አለበት። በጭራሽ አይሆንም። አንደኛ ይሄ ልጅ ጊዜው ሄዷል። በዛ ላይ ልጃችንን ልናጣ እንችላለን። እሺ ምንድን ነው መሆን ያለበት አለሜ? በዚህ ሁኔታ እኮ ከቀጠለች መጥፎ ነገር ውስጥ ትገባለች። የማይሆን ነገር አታስብ ኪዳኔ። እንደዚህ ሆና እያየናት ዝም እንበል ነው የምትይኝ? የእሷን ጉዳይ ለእኔ ተውልኝ። ምን ልታደርጊ ነው አለሜ? በቃ በእኔ ጣለው አልኩህ እኮ። እንደዚህ ስትሆን እስከ ዛሬ ዝም ያልሻት ዛሬ ምን ልታደርጊላት ነው? ነገርኩህ። እኔም ማደርገውን አውቃለሁ። አንተ ብቻ ተው። እንዴት ነው እንደዚህ ሆና እያዩት ዝም ማለት የምችለው አለሜ? እሱን ለእኔ ተወው አልኩህ እኮ። እንዴ በጣም እያስጨነቀችኝ እኮ ነው። በዚህ ላይ መታመምና መከፋት የለባትም። እሺ ምን ታደርጋለህ? አማራጭ መፍትሄ ካለ ንገረኝና እናድርገው። ለምንድን ነው አንቺ ብቻ ለእሷ እንደምታስብ የሚሰማሽ? አንቺ ለእኔ ተዋት ስላልሽኝ ዝም እምልሽ ነው እንደሚመስልሽ? እየነገርኩሽ እኮ ነው አለሜ። እቺ ልጅ ሐዘን ውስጥ የገባችው በዚህ እርግዝና ምክንያት ነው። ስለዚህ መውረድ አለበት። እንዳታስበው፣ እሱ በጭራሽ የማይሆን ነው። የኔ ልጅ ተቀየምሽ እንዴ? የኔ ልጅ ልልቲ፣ እኔ እኮ ላንቺ አስቤ ነው ይህን ሁሉ ነገር የማደርገው። እኔ ለየትኛው እድሜ ያሳስበኛል ብለሽ ነው? የኔ ልጅ እስኪ አስቢው። ከዚህ ቤት ወጣን፣ ከዛስ አንቺ እንዴት እንደምትኖሪ አስቢው። ስንት ዓመት የለፋሽበትን ድካምሽን የነጠቀሽ ይሄ ሰውዬ ነው። አንቺንም ቤተሰቦችሽንም ባዶ አስቀርቶሻል። ስለዚህ ይሄ ሰውዬ ቅጣት አይገባውም? ግን እኮ እማዬ እኔ ነኝ አሁን እየተቀጣ ያለሁት። በጣም እየተሰቃዩ እኮ ነው። አውቃለሁ የኔ ልጅ፣ ለትንሽ ጊዜ ነው። ከዛ በኋላ ሁሉም ነገር ይስተካከላል። እንዴት ነው የሚስተካከለው እማዬ? እስኪ ንገሪኝ። ልጅሽን ስታየው ስሜትሽ ይቀየራል የኔ ልጅ። በልጅሽ ትጽናኛለሽ። የዛን ልጅ እያየሁ እኮ ነው የምኖረው። እንዴት ነው ወደፊት የሚስተካከለው? ልዕልቲ፣ እኔ እኮ በቃሽ እማዬ በቃሽ። አንቺ እኔ ስቃይ ልትረጂ አትችይም። ሁሌ የራስሽ ስሜት ብቻ ነው የምታዳምጪው። እንደዛ አይደለም የኔ ልጅ። አሁን እንዴት ነው የማደርገው?
እሺ እባክህ። ገና በመጀመሪያ ቀን ፈተናውን ወደክ? ስራውን አትፈልገውም ማለት ነው? ባልፈልገው ኖሮ እንደዛ ለምን ነበር እንዴ? እና ምን ተፈጥሮ ነው ሀሳብን ያስቀየረ? እኔ ሀሳቤን አልቀየርኩም። ግን እኮ ነግሬህ ነበር እኔም መከተል ማቆም ምን ማለት እንደሆነ። አዎ አውቃለሁ፣ ግን ከአቅሜ በላይ የተፈጠረ ነገር ስለነበረ መቆየት አልቻልኩም። ምን ተፈጠረ? የቤተሰብ ጉዳይ ነው። አሁን እኮ እኛ ቤተሰቦች ሆነናል። ችግርን መጋራት እንችላለን። ምን ነው ፈተናውን ለወደቀ ሰው እርዳታ ታደርጋላችሁ? እንደኔ ፍላጎት ይወሰናል ኪዳኔ። ሌላ እድል ከሰጣችሁኝ በጣም እፈልገዋለሁ። ስራውን ትፈልገዋለህ ኪዳኔ? ሌላ እድል ከሰጣችሁኝ በጣም እፈልገዋለሁ። የመጨረሻ አንድ እድል ሰጥቻለሁ። 1 ደቂቃም ቢሆን እንዳታረፍድ። በእውነት በጣም አመሰግናለሁ። በጣም እሺ። ምንድነው አንተ የሰውዬ በጣም እንዴ በጣም ቆየኩ። አሁን ሰዓቱ ስለመሸ አሁን መውጫው ሰዓት ይመስለኛል። ስማኝ የወንድሜን ገዳይ አንዴ ልወቀው እንጂ እኔ ራሴን ግንባሩ ላይ ቃቷን ይመስላል። ጋሻዋን ግዛው እንደነገረን ግን ይህን ሰውዬ ብንከታተለው ዋናው ሰውዬ ላይ መድረሳችን አይቀርም። አንዴ ሊየውና ቤቱን ልወቀው ብቻ። ከዛ በኋላ ሙሉ ስራ የሚሆነው እሱን መከታተል ብቻ። እንዴ ይሄ ልጅ የወንድሜ ሞት ለልት የነገራት ልጅ አይደል? እንደዚህ ምን ያደርጋል? እና አባትሽ ያለው ሰውዬ ይሄ ነው ማለት ነው? ቢኒ ልጅ እያመለጠ ነው፣ እንከተለው። አይ ዛሬ አይሆንም፣ ነገ ተመልሰን እናደርገዋለን። እሺ እሺ። እንዴ አባዬ እዚህ ምን ያደርጋል? እንጃ እኔ በምን አውቃለሁ። ምናልባት መጠጥ ሊጠጣ መጥቶ ሊሆን ይችላል። በቃ እንዳያ ምንድን ነው በጠዋት እንደዚህ ያስፈነደቀ? ምንድን ነው? ክፈቺና እዩ። ኪዳኔ ምንድን ነው? ብር ነው አለሜ። እሱማ አየሁት፣ ግን የምን ብር ነው? ለሆነ ጓደኛዬ ብር እንዳበደርኩት ነግሬሽ ነበር አይደል? መቼ ነው ደግሞ ያበደርከው? አለሜ ደግሞ እርጅና ያዘሽ ማለት ነው። ይህን ያህል ብር እንዴት ታበድረዋለህ ብለሽ ተቆጥሽኝ አልነበር እንዴ? አይ እኔ አላስታውስም። እሺ እና ምን እና አለው? በዚህ ሰዓት ማግኘታችን ደስ አይልም? እኔ ግን ምንም አላመንኩህም ኪዳኔ። አለሜ ደግሞ ምን አለ ዝም ብለሽ ብትደሰች እና ያላበደርኩትን እኔ ከየት አመጣለሁ? እንጃ ብቻ ግን እሺ ይሁን። አንቺ ጋር አስቀምጪው። የሆነ ጊዜ ተረጋግተን እንጠቀምበታለን። አሁን ትንሽ እረፍት ማድረግ እፈልጋለሁ። እሺ